ብዙ የኪነ ጥበብ ሰዎች በሀገራችን ታዋቂ የሆነውን አርቲስት ቴዲ አፍሮን ጨምሮ ውበትንና ቁንጅናን ለማድነቅ ሲፈልጉ እርሷን እንደ ማነጻጸሪያነት ተጠቅመዋል። ስሟ ከታላቁ የአባይ ወንዝ ጋር በእጅጉ የተቆራኘ ነው። ቀደምት በሆነችው የግብፅ ምድር ንግስናን ጨብጣለች። ሰላም ውድ የከፍትፍቱ ቤተሰቦች እንደምን ሰንብታችኋል? ለዛሬ በታሪክ ብዙ ስለተባለላት ስሟ ከአባይ ወንዝ ጋር ከውበት ጋር እንዲሁም ከንግስና ጋር ደጋግሞ ስለሚነሳው ክሊዮፓትራ የናይል ንግሥት እናጫውታችሁ። አብራችሁን ቆዩ። እርሷ ንግሥት ብቻ አልነበረችም፣ ጀብደኛም ጭምር እንጂ። የዓለማችን ኃያል ሰው በፍቅር ያንበረከከች፣ የሀገርን መጻኢ ዕድል በክንዷ መጨበጥ የቻለች የመጨረሻዋ የግብፅ ንግሥት ክሊዮፓትራ። ክሊዮፓትራ በ69 ዓመተ ዓለም ከቶሌማይክ ዳይናሲቲ የተወለደች ሲሆን እነዚህ ቶሌማይኮች ከታላቁ አሌክሳንደር ጀምሮ ግብፅን ይገዙ የነበሩ ግሪካውያን ቤተሰቦች ነበሩ። ይህች ሴት በዘመኑ ከነበሩ ቀደምትና የአስደናቂ ኪነ ሕንፃዎች ባለቤት በሆነችው አሌክሳንድሪያ የተወለደች ሲሆን አሌክሳንድሪያ የረጃጅም ሕንፃዎች፣ የእብነበረድ ቤተ መንግሥቶችና የታላቁ የአሌክሳንድሪያ ቤተ መጻሕፍት መገኛ ስለነበረች የጥበብ ከተማ ትሰኝ ነበር። እርሷን ቀድመው ከነገሱት በተለየ የምጡቅ አእምሮ ባለቤት ነበረች ይባልላታል። እርሷ ፊሎዞፈር ነች፣ ፖለቲካንም ተምራለች፣ ሳይንስንም አጥንታለች፣ የሥነ ጽሑፍ ባለሙያም ነበረች። ክሊዮፓትራ ብዙዎች የማይሞክሩትን ለመማርም ግድ የማይሰጣቸው የነበረውን የቋንቋ ችሎታ በሚያስደንቅ መልኩ የራሷን የግብፅን ጨምሮ 9 ቋንቋዎችን አቀላጥፋ ትናገር ነበር። ዙፋንና ክህደት። ክሊዮፓትራ ገና የ18 ዓመት ልጅ እያለች ነበር ከታናሽ ወንድሟ ጋር ወደ ዙፋን የወጣችው። ነገር ግን ከቤተ መንግሥቷ ጀርባ ክህደት እየተጠመቀ ነበር። ጄኔራሎችና አማካሪዎቿ በእርሷ ላይ ያሴሩ ነበር። ይህ ሁሉ ግን ወጣቷን ተስፋ አላስቆረጣትም። እርሷ ባለ ራዕይ ነበረችና። እናም ዙፋኗን ለማስመለስ ኃይል እንደሚያስፈልጋት በማመን በዘመኑ ታላቅ ወደ ነበረው ሮም አማተረች። በዚህ ክህደትና ሴራ ከስልጣኗ የተገፋችው ክሊዮፓትራ በዘመኑ ታላቅ ወደ ነበረችው ሮምና ገዥዋ ወደ ሆነው ጁልየስ ቄሳር የምትቀርብበትን መንገድ ማሰብ ነበረባት። ታዲያ ከዚህ በኋላ ነው የጁልየስ ቄሳርና ምንጣፉ ታሪክ የሚመጣው። ድራማዊ በሆነውና ተረትም ሊሆን ይችላል በሚባልበት በዚህ የቄሳር ምንጣፍ ክሊዮፓትራ ራሷን ጠቅልላ ወደ ንጉሡ መኖሪያ ማንም ሳያውቅባት ትገባለች። ታዲያ የጁልየስ ቄሳር ጄኔራል የሆነው ግለሰብ ምንጣፉን ሲከፍት ከወጣቷና ፍርሃት አልባ ከሆነችው ክሊዮፓትራ ጋር ፊት ለፊት ይገናኛል። ቄሳርም በዚች ሴት ውበት ሳይሆን በጠንካራ መንፈሷና ብልሃቷ ጭምር ተማረከ። ከዚያም በቄሳር እርዳታ ክሊዮፓትራ ዳግም መንበሯን በማስመለስ ንግስናው የተገባት የግብፅ ንግሥት ሆነች። በዚህ አንድነት ውስጥም ክሊዮፓትራና ቄሳር ሴዛሪዮን የተባለ ልጅ ወለዱ። ክሊዮፓትራ ምስራቅና ምዕራቡን ግብፅና ሮምን የሚያገናኝ መንግሥት በልጇ በሴዛሪዮን በኩል መመስረት ትፈልግ ነበር። የፍቅር ሕይወት ከማርክ አንቶኒ ጋር። ዕጣ ፈንታ የራሷ ዕቅድ ነበራትና በ44 ዓመተ ዓለም የቄሳርን መገደል ተከትሎ ሮም ተበጣበጠች። ክሊዮፓትራም ወደ ሀገረ ግብፅ ተመለሰች። ነገር ግን ብዙም ሳይቆይ ከሌላ ሮማዊ ሰው ማርክ አንቶኒ የቄሳር ጄኔራል ጋር ፍቅር ጀመሩ። በአንድነት እንደ ንጉሥና ንግሥት ይመሩ ጀመር። ፍቅረኛሞች ብቻ ሳይሆን የምኞትም አንድነት ነበራቸው። የሮም ቁጣ። የጥንዶቹ ፍቅርና ምኞት በሮም ብዙ ጠላት አፈራባቸው። የቄሳር የማደጎ ልጅ የነበረው ኦክታቪያን የጥንዶቹን ግንኙነት ለሱ የወደፊት ስልጣን አደጋ አድርጎ በመመልከቱ ጦርነት አወጀባቸው። በዚያች ወሳኝ ቀን የክሊዮፓትራ ጦር ከኦክታቪያን የባህር ኃይል ጋር ፊት ለፊት በመግጠማቸው ከባድ እልቂት ሆነ። መርከቦቻቸው ተቃጠሉ፣ ጦራቸው ተበታተነ፣ የጥንዶቹም ሕልም መክሸፍ ጀመረ። አሳዛኙ ፍጻሜ። ክሊዮፓትራና አንቶኒ ከሽንፈት በኋላ ወደ ግብፅ አሌክሳንድሪያ አፈግፍገው ነበር። ነገር ግን በኦክታቪያን ጦር ዳግም በመከበባቸው አንቶኒ በገዛ ጎራዴው ራሱ ላይ እርምጃ በመውሰዱ የክሊዮፓትራ እጅ ላይ ሕይወቱ አለፈ።
በዚህ ልቧ የተሰበረው ንግሥቷ ሁለት ምርጫዎች ብቻ ነበሯት። አንደኛ ምርኮኛ ሆና ወደ ሮም በመጋዝ በውርደት መኖር፣ ሁለተኛ እንደ ንግሥት በክብር መሞት። እናም ንግሥት ክሌዎፓትራ ሁለተኛውን ምርጫ መረጠች። ራሷን በመርዛማ እባብ በማስነደፍ ገና በ39 ዓመት ዕድሜዋ በ30 ዓመተ ዓለም አርፋለች። የናይል ንግሥት ክሌዎፓትራ ሌጋሲዎች። የክሌዎፓትራ ሞት ከ3000 ዓመታት በላይ የቆየውን ፈርዖናዊ አገዛዝ እንዲያከትም አድርጓል። ነገር ግን የእርሷ ታሪክ ዛሬም ድረስ በጉልህ ይነገራል። ለዘመናት ገጣሚዎች፣ አርቲስቶችና የታሪክ ተመራማሪዎች በክሌዎፓትራ ታሪክ ይማረካሉ። ክሌዎፓትራ የቁንጅና ምልክት ብቻ አልነበረችም፣ የአዋቂ መሪነት ባለቤትም ጭምር እንጂ። እርሷ በአስቸጋሪ ዘመን ላይ እንኳ የአንድ ግለሰብ ድምፅ ዘመናትን ተሻግሮ ሊያስተጋባ እንደሚችል ያስተማረች ብርቱ እንስት ነበረች። ውድ የከፍትፍቱ ቤተሰቦች፣ ለዛሬ ታሪክን የኋሊት ተጉዘን ወደ ግብፅ ወርደን ታላቅና ባለዝና ስለሆነችው ክሌዎፓትራ እንዲህ ተረክንላችሁ። አብራችሁን ስለቆያችሁ ከልብ እያመሰገንን በቀጣይ ስለማን ብንሰራ መልካም ነው ትላላችሁ? በኮሜንት አሳውቁን። ፕሮግራማችን ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰላም።